አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ። ውድ ቤተሰቦቼ አሁን ቃሪያ ነው የተካኩት ማለት ነው። ቃሪያ ነው ነፋስ ነው በጣም ይሄ ደግሞ ሀዲስ እዛውን ተቆርጦ ነው አብቦ ነበር ቆርጦ ነው ሌላውን እንትን እያወጣ ነው። እዚህ ደግሞ ይህንን ይመስላል ቤትዬ። እንዴት ናችሁ? እንዴት ከረማችሁ? ውድ ቤተሰቦቼ እኔ 7ኛው ወር ስድስተኛ ወር ጀምሬ ነው መሰል የለውም ሊቭ ላይ ተገባሁኝ ቆየሁኝ፣ ቪዲዮውን ተለቀኩኝ ቆየሁኝ። አልሐምዱሊላህ አለኩል። እንዴት ናችሁ ቤተሰብ? ረመዳን እንዴት ነበረ? ኢድስ እንዴት ነበረ? ከኔ ጋር ነበረ አልሐምዱሊላህ። ረመዳን ቤት እንቅልፍ እየተከለኝ ኢዱን አሳልፍ የለው። ረመዳን ግን ዘንድሮ በጣም ደስ ሲል ነበረ። በጣም አልሐምዱሊላህ። ይሄ ደግሞ ያ በግድነት ነው። ይሄ ደግሞ ከስበራ ነው። ከስበራ ይባላል። ይህን ቆርጦ ነው። ይሄ ከስበራ ነው የሚባለው ማለት ነው። ሽታው ራሱ ሲጣፍጥ ይሄ ከስበራ ይባላል። እዚህ ያለው ይሄ ደግሞ በቅዶንስ ይባላል መሰለኝ አይደል? ግን ቅጠሉ እኮ ትንሽ ይመሳሰላል። በቅዶንስ እና ከስበራ ማለት ነው። ይሄ ከስበራ ነው። ይሄ ደግሞ በቅዶንስ ነው። አያችሁ? ይሄ በቅዶንስ ይሄ ከስበራ ነው። ሽታው ይለያያል። ይሄና ይሄ ማለት ነው። ይሄ በቅዶንስ ይሄ ከስበራ ፍሬው ምን እንደው ታውቃላችሁ? የዳቦ ቅመም ድንብላል የምንለው ኢትዮጵያ ውስጥ ስትቆላ ቅመም ዘሩ እንደዛ ነው። አይቼዋለሁ። ዘሩ ይለያያል፣ ግን እኛ ያንን ሀባውን እንትን ብለን ዘርተነው ነው ይሄ የበቀለው ማለት ነው። ድንብላል ይባላል በኢትዮጵያ። የከስበራው ፍሬ ይሄ ማለት ነው። ነግሪ ጋይስ ግን ይሄ ከሙን ነው የሚባለው። ከሙን ነው የሚባለው እዚህ ሀገር ፍሬው ማአድር ወላሂ እንዲህ ከሙን ያለ ነገር ነው። ይሄ በቅዶንስ የተዘራው የዘራችው ሴትዬ ማለት ነው። ይሄ ከስበራው ግን የድንብላል ቅመም ኢትዮጵያ ውስጥ ለዳቦ ቅመም እንጠቀመዋለን። እቺ ትንሿ ሀባ ክቦ ማለት ነው። ትንሽዬ ሀባ አለች ክብ በጣም ነው የምትጣፍጠው ዳቦ ቅመም ላይ
እሱ ማለት መሰለኝ ከስበራ በብዱነቱ ግን ከሙን መሰለኝ እዚህ ዕልም አንዱ አላህ ሱብሃነሁ ወተዓላ። ይህን ይመስላል። አሁን ደግሞ እዛ ቲማቲም አዲስ የዘራሁት አለ። ቲማቲም ጋር ነው አቤት ሴት ግን ታረግታይ ግዴለችም እንጂ ቆይ ቲማቲሙን ነው ማለት ነው። ይሄ በትንጃል ነው። ይሄ በትንጃል ነው። ይሄ ሊደርቅላት ነው። ይሄ ማለት ነው። ይሄ ደግሞ ቲማቲም በእንዶራ ይሄ ማለት ነው። ይሄን ይመስላል እንግዲህ አሁን እየጠጣ ነው። ውሃ እየጠጣ ነው። ስንት ቦታ? 3 ቦታ ናቸው ቲማቲሞች። እነዛ ግን ትናንሾቹ በትንጃል ሊደርቅ ነው መሰለኝ። ይሄንን ይመስላል ጋይስ። አሁን ይሄን ተቀጣሁ በኋላ ወይ ደግሞ ላርገው ባይ ሽንኩርት እዛ ሀገር ይበላል። ሽንኩርት ተጠቅመን ይሄ ሽንኩርት ነው እንግዲህ